ስለዚህ እንዴት አድርጋችሁ ሞባይል ስትገዙ ላፕቶፕ ስትገዙ ባትሪውን ቼክ እንደምታደርጉ ላሳያችሁ። ባትሪውን ቼክ ለማድረግ CMD ብላችሁ ሰርች ቦክስ ላይ ትጽፋላችሁ። ከዛ በኋላ ኮማንድ ፕሮምፕት ላይ ራን አስ አድሚኒስትሬተር ከዛ የስ የሚለውን ትጫናላችሁ። ከዛ በኋላ እዚህ ጋር በኮማንድ ፕሮምፕት ላይ CFG ፓወር CFG ስፔስ ስላሽ ባትሪ ሪፖርት ብላችሁ ትጽፋላችሁ። ከዛ በኋላ ኢንተር ትላላችሁ ማለት ነው። ከዛ ባትሪ ሪፖርቱ የቱ ጋር ይቀመጣል? ሎካል ዲስክ ሲ ላይ ባትሪ ሪፖርቱን ታያላችሁ ማለት ነው። ስለዚህ እሱን ትዘጉና ወደ ዚስ ፒሲ የሚለውን ትጫኑና ሎካል ዲስክ ሲ ከዛ በኋላ ዩዘር የሚለውን ትጫናላችሁ። ከዛ በኋላ ደሜ ያ ማለት እናንተ ያስቀመጣችሁት ቦታ ነው። ከዛ ባትሪ ሪፖርት የሚለውን ትፈልጋላችሁ። እዚሽ ጋር ባትሪ ሪፖርቱን ታገኛላችሁ። አያችሁ ፉል ቻርጅ ካፓሲቲ የዲዛይን ካፓሲቲ ግማሽ መሆን አለበት ማለት ነው ቢያንስ፣ ካልሆነ ባትሪው